የምክር ቤት አባላት ወደ አጀንዳችን ከመግባታችን በፊት በቅድሚያ አሸባሪዎች ጥቃት ህይወታቸውን ላጡ ኢትዮጵያኖች የአንድ ደቂቃ ህሊና ጸሎት እንድናደርግ ጠይቃለሁ። አመሰግናለሁ። በሕገ መንግስቱ አንቀጽ 58 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አራተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን አምስተኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ስራና አባላት ስነ-ምግባር ደንብ አንቀጽ 22 ንዑስ አንቀጽ 3 መሰረት ሙላተ ጉባኤ መሟላቱን የምክር ቤቱ ጽሕፈት ቤት እንዲያረጋግጥልን እንጠይቃለን። ከአባላቱ 310 ተመዝግበዋል። በምክር ቤቱ የአባላትና የአሰራርና አባላት ስነ-ምግባር ደንብ አንቀጽ 22 ንዑስ አንቀጽ 3 መሰረት ሙላተ ጉባኤው ተሟልቷል። የተያዙ አጀንዳዎች የምክር ቤቱን አምስተኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ በሊቢያ በአሸባሪዎች ጥቃት ህይወታቸውን ላጡ ዜጎች ብሔራዊ የሐዘን ቀንን በአሰራሩ መሰረት ማወጅ፣ እንደዚሁም በሶስተኛ ደረጃ የፌዴራል ጉዳዮች ሚኒስቴር የ2007 የ8 ወራት እቅድ አፈጻጸም ማዳመጥ፣ አራተኛው የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ለፌዴራል ዳኞች አስተዳደር ጉባኤ የአንድ የፌዴራል ከፍተኛ ፍርድ ቤት ዳኞች የሁለት የፌዴራል ፍርድ ቤት ዳኞችን ስንብት በምክር ቤቱ እንዲጸድቅ የቀረበውን ጥያቄ በተመለከተ የቀረበውን የውሳኔ ሐሳብ መርምሮ ማጽደቅ ነው የሚሆነው። እነዚህ ሁለት ዳኞችን የሚመለከት ነው። ቀጥለን በቀጥታ ወደ አጀንዳዎቹ እንገባለን። በዚሁ መሰረት በሊቢያ በአሸባሪዎች ጥቃት ህይወታቸውን ላጡ ዜጎች የብሔራዊ የሐዘን ቀን እንዲታወጅ የቀረበውን የውሳኔ ሐሳብ የመንግስት ተጠሪ ሚኒስትር የተከበሩ ወይዘሮ ሮማን እንዲያቀርቡ እድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የቀረበው የውሳኔ ሐሳብ በንባብ አሰማለሁ። ሚያዝያ 13 ቀን 2007 ዓ.ም የውሳኔ ሐሳብ ቁጥር 6 በሊቢያ በአሸባሪዎች ጥቃት ህይወታቸውን ላጡ ዜጎች ብሔራዊ ሐዘን ቀን እንዲታወጅ የቀረበ የውሳኔ ሐሳብ የማንኛውም ሰው ከቦታ ቦታ የመዘዋወርና የመንቀሳቀስ መብት በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሕገ መንግስት አንቀጽ 32 የተደነገገና በተለያዩ ጊዜያት በወጡት ዓለም አቀፍ የሰብአዊ መብቶች ስምምነቶችም የተደነገገ መሆኑን በመገንዘብና ማንኛውም ሰው በየትኛውም ቦታና ጊዜ ሰብአዊ መብቱና ክብሩ የሚጠብቅ መሆኑን በማመን ሆኖም ሚያዝያ 11 ቀን 2007 ዓ.ም በተገኘው መረጃ አይኤስ የተባለው አሸባሪ ቡድን በሊቢያ ውስጥ በሚገኙ ኢትዮጵያውያን ላይ አሰቃቂ የጅምላ ግድያ መፈጸሙ በመረጋገጡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በንጹሃን ዜጎች ላይ በደረሰው ጉዳት በእጅጉ ማዘኑን በመግለጽ እና ድርጊቱን በጽኑ በማውገዝ ለቤተሰቦቻቸውና ለመላ ኢትዮጵያ ሕዝቦች መጽናናትን በመመኘት እንዲሁም መጤዎች በሚል ያልሰለጠነ አስተሳሰብ በደቡብ አፍሪካ የደረሰውን ጥቃት በማውገዝ አሸባሪነት ያለምንም የሃይማኖት፣ የጾታ፣ የብሔር፣ የዜግነት፣ የቀለም፣ የቋንቋ ልዩነት ጉዳት የሚያደርስ መሆኑን በመረዳት የኢትዮጵያ ሕዝቦች ረጅም ጊዜ ባስቆጠረው ልዩ ባህልና ታሪካቸው አሁንም ሰላምና አንድነታቸውን አስጠብቀው የመኖር ጽኑ ፍላጎታቸውን በማመን ለሀገሪቱ የጀመረችው የልማትና የዲሞክራሲ ግንባታ ሂደት የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ የሚጓዝ መሆኑ እንደተጠበቀ ሆኖ የኢትዮጵያ መንግስት የጀመረውን የጸረ ሽብር ትግል አሁንም አጠናክሮ የሚቀጥልበትና በንጹሃን ላይ የደረሰው የሽብር አደጋ ላፍታም ቢሆን
የጀመረው ትግል እንደማያዘናጋው ሊታወቅ የሚገባው መሆኑን ከግንዛቤ በማስገባት ኢትዮጵያውያን ምንም አይነት ጥበቃ ሊያገኙ በማይችሉበት አቅጣጫ በመሄድ አደጋ ላይ ከሚጥላቸው ህገወጥ ስደት እንዲታቀቡና ራሳቸውን እንዲከላከሉ በማሳሰብ የህዝብ ተወካዮች ምክር ቤት በሰንደቅ ዓላማ አዋጅ ቁጥር 654/2001 አንቀጽ 22 ንዑስ አንቀጽ 2 እና በህዝብ ተወካዮች ምክር ቤት የአሰራርና የአባላት የስነ ምግባር ደንብ ቁጥር 3/1998 አንቀጽ 49 ንዑስ አንቀጽ 4 መሰረት ከነገ ጀምሮ ለ3 ተከታታይ ቀናት ብሔራዊ ሐዘን ቀን እንዲታወጅና በሁሉም የኢትዮጵያ ክልሎች ሁለቱም የከተማ አስተዳደሮች በውጭ ሀገር በሚገኙ የኢትዮጵያ ዲፕሎማቲክ ሚስዮኖች ቋሚ መልእክተኞች ጽፈት ቤቶች የቆንስላ ጽፈት ቤቶች የንግድ ጽፈት ቤቶችና የኢትዮጵያ መርከብ የሪፐብሊክ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ይህን የውሳኔ ሐሳብ ቀርቧል። አመሰግናለሁ። አመሰግናለሁ። የውሳኔ ሐሳቡን ሰከንድ የሚያደርግ አመሰግናለሁ። የተከበረው አፈ ጉባኤ፣ የተከበረው ምክር ቤት ለእንዲህ አይነቱ አሰቃቂ ተግባር ምላሽ ለመስጠት ያቀረበው የውሳኔ ሐሳብ ተገቢና ምናልባትም የምክር ቤቱን ህዝባዊ ባህሪ አንድ ማሳያ ተደርጎ ሊወሰድ ይችላል። እኛ ኢትዮጵያውያን በዛሬው ቀን ሐዘናችንን ድርብ እና መሪር የሚያደርገው ይህ አሰቃቂ ድርጊት የተፈጸመው በገዛ ዜጎቻችንና ወንድሞቻችን ላይ መሆኑ ነው። ይሁን እንጂ ይህ አደጋ በዓለም የኢትዮጵያ ህዝቦች ቀደም እንደተጠቀሰው በዓለም ህዝቦች በአጠቃላይ በሀገራችን ህዝቦች እንዲሁም በአህጉራችን ህዝቦች ላይ የተቃጣና እየተቃጣ ያለ ጥቃት መሆኑን መገንዘብም ማብራሪያው ላይ የተቀመጠውን ሐሳብ ለማጠናከር የሚያስችል ነው። መንግስታችን ይሄን እንቅስቃሴ በማውገዝ ገና በጧቱ አክራሪነትና ሽብርተኝነትን ለመቋቋም የወሰደው እርምጃ ሌሎች እንደሚሉት የተለያየ ማደናገሪያ ሐሳባቸውን እንደሚያቀርቡት ሳይሆን የሀገራችንን ዜጎች ለመታደግ አስቀድሞ አሻግሮ በማየት የተወሰደ የመከላከል እርምጃ በመሆኑም ትልቅ አድናቆት ሊቸረው የሚገባ ነው። ምንም አይነት ሃይማኖታዊ መሰረትም የሌለው የትኛውንም እምነትና ሃይማኖትም የማይወክል ጉዳይ መሆኑንም በዚያ አጋጣሚ ለማንሳት ነው። ድጋፌን በዚሁ መንገድ ለመግለጽ ነው የምወደው። አመሰግናለሁ። አመሰግናለሁ። በቀረበው የውሳኔ ሐሳብ ላይ አስተያየቶች፣ ጥያቄዎች? አመሰግናለሁ። የተከበረው አፈ ጉባኤ፣ በቅድሚያ ሁላችንም እንደምናውቀው የሀገራችን ትልቋ ሀብቷ ህዝቦቿ ናቸው። ከዜጎቿና ከህዝቦቿ የሚበልጥ ሌላ ሀብት ለሌላት ሀገራችን በአሸባሪው የአይኤስ ቡድን በሊቢያ በንጹሃን ወገኖቻችን ላይ የተፈጸመው ድርጊት እናወግዛለን። ይህ ድርጊት በጣም ትልቅ ጉዳትና ሐዘን ነው እንደ ሀገር። በመሆኑም የተሰማኝን ጥልቅ ሐዘን በራሴና በዚህ የተከበረ ምክር ቤት ስም ለመግለጽ እወዳለሁ። የዚህ አሸባሪና አክራሪ ቡድን ተልዕኮ ሰብአዊ ፍጡራን የተሰጣቸውን ሰብአዊ ነጻነቶች የሚገፍና ሰብአዊ ፍጡራን እንዲሸማቀቁ፣ እንዲገደሉና እንዲሰቃዩ ማድረግ ነው። ስለሆነም ይህ አሸባሪነትና የአክራሪነት ተግባሩ የሚመነጨው ካለው የአውሬነትና የጭካኔን መገለጫ እንጂ በምንም ተአምር ሃይማኖታዊ መሰረት የሌለው መሆኑ ነው። ምክንያቱም ሁሉም ሃይማኖቶቻችን በወሳኝነት ለተከታዮቻቸው የሚያስተምሩት ፍቅርና ሰላምን፣ ትዕግስትና መቻቻልን፣ የተቸገረን መርዳትን፣ በራስ ላይ እንዲፈጸም የማትፈልገውን በሌላ ላይ ያለመፈጸምን እንጂ በአረመኔያዊነት ሰብአዊ ፍጡርን በአሰቃቂ ሁኔታ መግደልን አይደለም። በመሆኑም በንጹሃን ዜጎቻችን ላይ የደረሰው
አሰቃቂ ግድያ መላው የሀገራችን ህዝቦች ልጅ አዋቂ ሳንል በጋራ ልናወግዘውና ልንዋጋው ይገባል። ለወገኖቻችን ሞት መንስኤ የሆነውም ህገወጥ ስደት በመሆኑ ዜጎቻችን በራሳቸው ገንዘብ በደላሎች አማካኝነት ለከፋ ስደትና ስቃይ የሚዳረጉበት ሁኔታ እንዲቆምም ሁሉንም አማራጮች በሀገራቸው ያሉትን የሥራ ዕድል አማራጮች አሟጠው እንዲጠቀሙና ራሳቸውና ሀገራቸውን በሀገራቸው ሆነው እንዲጠቅሙ ወላጆች፣ መምህራን፣ የሃይማኖት አባቶች በየደረጃው ያለን አመራሮች ለሞቱ መንስኤ የሆነውን ህገወጥ ስደትን በጋራ ልናስቆመው ይገባል። በመጨረሻም በራሴና በዚህ የተከበረ ምክር ቤት ስም ለሟች ቤተሰቦችና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የቀረበው የውሳኔ ሀሳብ ጊዜውን የጠበቀና የምክር ቤቱም አበይ ተግባር ተብሎ የሚወሰድ በመሆኑ በሙሉ ልብ የሚደገፍ ነው። ራሱን አይስ ብሎ የሚጠራው ይህ ሰው በላ ስብስብ በኢትዮጵያ ላይ ፈጸመው እኩይ ተግባር መላ ኢትዮጵያ ህዝብ ያስቆጨና በአንድ መንፈስ መሰል ጥቃት ዳግም እንዳይፈጸም ለመከላከል የሚያስችል አንድነት በውስጣችን የፈጠረ ለቤተሰብ ለዘመድ ብቻ ሳይሆን ጥቃቱ የሁላችን አድርገን እንድንመለከት ያስቻለ ነው። ይህ ኃይል ራሱን በሃይማኖት ጥላ ስር መሸፈን የሚጥር ቢሆንም የእስልምና ሃይማኖትን ለመወከል በፍጹም የሞራል ብቃት የሌለው የትኛውም ሃይማኖት ግሩፕ ወኪል ያልሆነ ዓላማው ሰውን ማዋረድ፣ ማንኳሰስ፣ ክፉ በሆነ መንገድ መግደል፣ የሰው ልጅ ተረጋግቶ በሰላም በዚህ ምድር እንዳይኖር የሚያደርግ ኃይል በመሆኑና በበርካታ ሚሊዮን እስላሞች ላይም መሰል ጥቃት ለመፈጸም ያወጀ በመሆኑ መላው የኢትዮጵያ ህዝብ በሃይማኖት፣ በዘር፣ በጾታ ሳይከፋፈል በአንድ ልብ ሊቃረነው ሊታገለው ይገባል የሚል እምነት እኔም አለኝ። የፌዴሪ መንግስት በተደጋጋሚ ጸረ ሽብር ትግል ለማድረግ የወሰዳቸው ወሳኝ እርምጃዎች የኢትዮጵያ ህዝብ በውል ይረዳል። በዚህ ቆራጥ ውሳኔ ላይ አስተሳሰባችን ያለመሰብሰቡን ችግር በዚህ አጋጣሚ ይህ ክስተት እንደ ትምህርት እንዲሆነንና የተለያየ ፖለቲካ ሐሳብ የምናራምድ ኃይሎችም ጭምር በሀገር ሰላም በዜጎች ደህንነት ላይ የተለያየ አቋም ማራመድ እንደሌለብን አስተማሪ የሚሆን ክስተት ነው ብዬ አስባለሁ። በተደጋጋሚ መንግስት ብቻውን የጸረ ሽብር ትግል የሚያራምድ አድርገው የሚያስቡ ኃይሎች ይሄን አጋጣሚ ተጠቅመው በእንደዚህ አይነት ጉዳይ ላይ የሐሳብ ልዩነት ሳይኖር በጋራ የህዝባችንን ሰላም ለማስጠበቅ እንድንሰራ ጥሪዬን ማስተላለፍ ፈልጋለሁ። ማንኛውም የፖለቲካ ልዩነት፣ የፖለቲካ አስተሳሰብ በክርክር በሐሳብ ልዕልና የሚረጋገጥ ሲሆን የሀገር ጥቃት ግን የሁሉም ጥቃት ተደርጎ እንዲወሰድ ሁሉም ኃይል በዚሁ መንፈስ እንዲያስብና እንዲቃረን ጥሪዬን አስተላልፋለሁ። በተጨማሪም ይህ የአይስ ጥቃት በሊቢያ የሆነበት ዋነኛው ምክንያት በሀገር ውስጥ በተደጋጋሚ ጥቃት ለመፈጸም ያደረገው ሙከራ ጠንካራ የጸጥታ ኃይል ሀገሪቱ ስለገነባች ስላልቻለ እንጂ ጥቃቱ ኢትዮጵያ ውስጥ እንደ ሌሎች የጎረቤት ሀገሮች የማይፈጸምበትና ንጹሃን ዜጎች የማይጨፈጨፉበት ሀብት ንብረት የማይወድምበት ምንም ምክንያት የለም። በመሆኑም በአንድ በኩል የጸጥታ ኃይሎቻችን እስከዛሬ ላደረጉት ተጋድሎ በዚህ ሀገር ውስጥ እንደዚህ አይነት ጥቃት እንዳይፈጸም ለሰሩት አኩሪ ተግባር በተለይም በዳር ድንበር የሚገኙ የሀገር መከላከያ ሰራዊት ለሚፈጽሙት ጀግንነት ይህ ምክር ቤት ታላቅ ክብር እንዳለውና መሰል ጥቃት በዚች ሀገር እንዳይፈጸም አሁንም ተግባራቸውን አጠናክረው እንዲቀጥሉ ምክር ቤቱና ህዝቡ ከጎናቸው እንዳለ እንዲያውቁ ለማሳሰብ እወዳለሁ። በተጨማሪም የዚህ ሁሉ ውርደት፣ ስቃይ፣ ጥፋት መንስኤ ደህንነት ነው። የኢትዮጵያ ህዝብ ደህንነትን ለማጥፋት እያደረገ ያለው ትግል በምንም የሐሳብ ልዩነት ሳይገደብ ተደምሮ ደህንነትን በመቃረን በመዋጋት ልማቱን በማፋጠን ዜጎቻችን ካላግባብ እንዳይሰደዱ
ዜጎቻችን እንደዚህ አይነት እንግልትና ስቃይ ሞት እንዳይደርስባቸው መከላከል ይኖርብናል። በልማት ጉዳይ ላይ አንድ አይነት አቋም እንዲኖረን፣ በሰላም ጉዳይ ላይ አንድ አይነት አቋም እንዲኖረን ሁሉም የማህበረሰብ ክፍል ይሄንን ሰላምና ልማት የማስጠበቅ ኃላፊነት የጋራ መሆኑን እንዲገነዘብ በተጨማሪም የህገወጥ የሰዎች ዝውውርን የሚያሳልጡ ደላሎች በቀጥታም ይሁን በተዘዋዋሪ ዜጎቻችንን ከሚገሉ ከሚያጎሳቁሉ ሰዎች ጋር እየተባበሩ መሆናቸውን ተገንዝበው የህገወጥ የሰዎች ዝውውር ጉዳይ ገንዘብ የማግኘት ጉዳይ ሳይሆን የሰው ልጅ አሳልፎ የሚሸጥ ጉዳይ መሆኑን ተረድተው በተለይም ኢትዮጵያውያን ከእንደዚህ አይነት ተግባር ራሳቸውን እንዲቆጥቡ እጃቸውን እንዲሰበስቡ ባደራ ጭምር ላሳስበው እወዳለሁ። ይህ በሊቢያ ያጋጠመው ጥቃት በሌሎች የአፍሪካ ሀገሮች የማያጋጥምበት ምንም ምክንያት የለም። በኢትዮጵያ ውስጥ የማያጋጥምበት ምንም ምክንያት የለም። በመሆኑም ሁሉም የኢትዮጵያ ህዝብ ለደህንነት ተቋሞቻችን ለፖሊስ ተቋሞቻችን የሚያያቸው ማንኛውም ምልክቶች በመጠቆም በመተባበር በመደመር መሰል ጥቃትና ሐዘን ዳግም እንዳያጋጥመን የበኩሉን አስተዋጽኦ ማድረግ ይጠበቅበታል ብዬ አስባለሁ። በሳውዝ አፍሪካ ያጋጠመው ጥቃት ከዚህ ተለይቶ የሚታይ አይደለም። ለሳውዝ አፍሪካ ነጻነት ኢትዮጵያ ያደረገችው ውለታ የሚዘነጋ አይደለም። ኢትዮጵያ አሰልጥና አስታጥቃ ለነጻነት ትግላቸው ከጎናቸው እንዳልቆመች ዛሬ በነጻነት ማግስት ወንድምና እህቶቻችንን በዚህ መንገድ ማሰቃየታቸው እጅግ ያሳዘነን እኩይ ተግባር መሆኑንና እንደዚህ አይነት ጥቃት በኢትዮጵያ ላይ የሚፈጽም ማንኛውም ኃይል ለመፋለም የኢትዮጵያ ህዝብና መንግስት ቁርጠኛ አቋም እንዳላቸው ለማረጋገጥ ፈልጋለሁ። በየትኛው መድረክ ዜጎቻችንን የሚደፍር የሚያዋርደን አንድነታችንን የሚሸረሽር ማንኛውም ኃይል ትናንት እንዳልቻለው ሁሉ ዛሬም ነገም ኢትዮጵያውያን ጥቃትን የማያስተናግዱና የጥቃት ሙከራዎችና ትንኮሳዎች ይበልጡን አንድነታችንን የሚያጠናክሩ መሆናቸውን እያረጋገጥኩ ይህ የአይስ የሚባል የሽብር ኃይል እንደሚጠፋ ምንም ጥርጥር ባይኖረውም መጥፋቱ ግን በምኞት ብቻ እንዳይሆን በተባበረ ክንድ ባገኘነው አጋጣሚ ሁሉ ሽብርን የምንጠየፍ ሽብርን የምንቃረን ከሽብር አድራጊዎች ጎን በፍጹም የሚያሰልፍ ማንነት እንዳይኖረን ጥሬን አስተላልፋለሁ። በተባበረ ክንድ የምንከላከለውና የምናሸንፈው አንድ ጋሬጣ እንደሆነ ለማሳሰብ ነው። አመሰግናለሁ። ሌላ እሺ፣ መጨረሻ አመሰግናለሁ። የተከበሩ አፈ ጉባኤ፣ ያው ሀዘናችን በሰላማዊ ዜጎቻችን የተከሰተው አሰቃቂ ግድያ በተመለከተ ነውና በጣም ያዘንበት ሁኔታ ነው ያለው። በሊቢያ በሰላማዊ የሆኑት ኢትዮጵያውያን ላይ የተከሰተው አሰቃቂ ግድያ ኢሰብአዊ በሆነ መንገድ የተደረገ ግድያ ማውገዝ እፈልጋለሁ። ሽብር ዘር የለውም፣ ሃይማኖት የለውም፣ ድንበር የለውም። የአይኤስ ጉዳይ እርግጥ ዛሬ በኢትዮጵያውያን ንጹሃን ኢትዮጵያውያን የተፈጠረ ቢሆንም ነገር ግን ባለፉት 3 ዓመታት ከሶሪያ ጀምሮ እየገደለ እያቃጠለ እያረደ ከፍተኛ ቦታዎች እየወረወረ ኢሰብአዊ በሆነ መንገድ ያው ግድያው እየፈጸመ መሆኑ ይታወቃል። የዓለም ሰይጣናዊ ሽብር ቡድን ነው የሚላቸው። ስለዚህ በሰላማዊ ዜጎቻችን የፈጠሩትን ነገር እንዳለ ሆኖ ይሄ ሽብር ቡድን ለማጥፋት ኢትዮጵያ ያው በሽብር ላይ የጀመረችው እንቅስቃሴ በጠነከረ መልክ እንደምትቀጥል ነው የሚሰማኝ። ይሄ የሁሉም ጠላት ሃይማኖት አይወክልም፣ እስላምም አይወክልም። ማንም የሰው ልጅ ያላየው ያልሰማው ነገር እየተከሰተ ያለው ከሶሪያ ጀምሮ ከሊቢያ ጀምሮ ከዚህ በፊት በአሜሪካኖች የተደረጉት ነገሮች አሉ፣ በግብጾች ላይ የተፈጠሩ ነገሮች አሉ፣ በሶሪያና በኢራቅ ላይ በመቶዎቹን በየጉድጓድ የገድሎ የሚዘጋ ቡድን ስለሆነ ይሄ ቡድን መወገዝ ያለበት ብዬ ነው የምወስደው። በመቀጠል አሁን በደቡብ አፍሪካ የተከሰተው ነገር ደግሞ እኛ
ከአይኤስ የምንጠብቀው ነገር አለ። አይኤስ ያው ግድያውን እና የአሳቃቂ ነገሮች በሁሉም አካባቢ እየሰራ መሆኑ ይታወቃል። ነገር ግን ከደቡብ አፍሪካ ያልጠበቅነው ነገር ነው ያየነው። በጣም ደግሞ የሚያሳዝን ነው። ሰው ልጅ በማቃጠል እስከሞት ድረስ ማቃጠሉ ያየነው ነገር በጣም አሳዛኝ ስለሆነ ይሄ ነገር ደግሞ መወገዝ ያለበት ነገር ይመስለኛል። ሌላ ጉዳይ ዜጎቻችን ወደ ስደት የሚሄዱ አሁን ከምናየውና ከምንሰማው ብዙ መማር እንችላለን ይመስላልና አገራችን ሰላም፣ ዲሞክራሲያዊ ልማትና እድገት ያለባት ሀገር ነው። መስራት የሚቻልበት ሁኔታ አለ። ሰርቶም ማግኘት የምንችልበት ሁኔታ ተፈጥሯል። ብዙ ሚሊዮነሮች እየተፈጠሩ ያላት ሀገር ሆናለች ኢትዮጵያ አሁንና በሀገራችን ሰርተን ማግኘት ስለምንችል ይሄ ስደት ብቀርና በሀገራችን ሰርተን በሰላም በዲሞክራሲ የሚኖርበት ሁኔታ ስላለ ይሄ መጠቀም አለብን ብዬ ነው ማስገንዘብ የምፈልገው። በመጨረሻ ማለት የምፈልገው የሽብር የሁሉም ጠላት ስለሆነ ሁላችንም ሽብርን መዋጋት አለብን ብዬ ነው የማሳስበው። አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ። እኔም ሐሳቤን ተጨማሪ ሳደርገው በተለይ የዛሬ ውሳኔ ሐሳብን መሰረት አድርጎ የውሳኔ ሐሳቡን መሰረት አድርገን እኛም እዚህ እንደ ፓርላማ የብሔራዊ የሐዘን ቀን እንዲሆን እንዲታወጅ የውሳኔ ሐሳብ መቅረቡን እየደገፍኩኝ በተለያዩ ምክንያቶች በተለይ በዜጎች ላይ እየደረሰ ያለው አሰቃቂ ግድያን በተመለከተ አብሶም ደግሞ በሊቢያና በደቡብ አፍሪካ በተለይ በኢትዮጵያውያን ዜጎች ላይ እየደረሰ ያለውን ጉዳይ አስመልክቶ ዛሬም እኛም እዚህ ያለነው የፓርላማ አባላት እንዳጠቃላይ እየተደረገ ያለውን ሁኔታን በተመለከተ በጥብቅ እኛም የምናወግዘውና እኛም በጭፍን የማንቀበለው ጉዳይ መሆኑን ነው እኔም ለማሳሰብ የፈለኩት። ሌሎች ጓዶች ያስቀመጡት እንዳለ ሆኖ ነገር ግን እዚቹ ላይ ለመጨመር የፈለኩት በተለይ ከጎረቤት ሀገሮቻችን ጋር የነበሩንን ዲፕሎማሲያዊ ግንኙነቶቻችን፣ ፖለቲካዊ ግንኙነቶቻችንና ኢኮኖሚያዊ ግንኙነቶቻችንን የሚያፈርስ ሆኖ ነው ያየሁት። ቀጣይ አሁን በዜጎቻችን ላይ የደረሰው አሰቃቂ በደልን አስመልክቶ እኛም እንደ ዜጎች እንደመሆናችን መጠን ምን ያህል እኛም ወደነሱ ክፍተቱን እንቀበለዋለን የሚለውን ነገር ውስጣችን እኛም እየሰረሰረን እንዳለ ልናውቀው ይገባል። ምናልባት እየመጣ ያለው ነገር ከሃይማኖት ጋር ሽፋን ሆኖ ነው የመጣው። ነገር ግን እንደ እስልምና ሃይማኖት ጉዳይ ነው ሳስቀምጠው የእስልምና ሃይማኖት ተከታይ እንደመሆነ መጠን አላህ ሲያስቀምጠው በተለይ አንድ በቁርአናችን ያስቀመጠው ነገር አለ። ይህ ደግሞ አንቀጹ ሲያስቀምጠው አላህ በእናንተ ላይ እርም ያደረገው በሱ አታድርጉ፣ ነፍስያን መግደል በጥብቅ ነው የከለከለው። በጥብቅ ለምን? የሰው ልጅ ክብር ከመሆኑ ጋር ተያይዞ ማለት ነው። ስለዚህ እኔ ከሃይማኖትን ሽፋን አድርጎ ከኋላ የመጣውን ነገር እኔም በጥብቅ ከእስልምናን የምከተል ዜጋ እንደመሆነ መጠንም የመጣው ነገር በጥብቅ ነው። እኔም ይሄንን የምከላከለው ለምን አልቀበለውም። ይሄንንም መሰረት አድርጎ የሚሄድ የሃይማኖት ተቋምም ያለ አይመስለኝም። ሁላችንም ቢሆን በዛ ነው ተቀብለነው የምንሄደውና ሌላው ቅድም እንደተጠቀሰው በተለይ ይሄ ሊያስተምረን የሚችለው በህገ ወጥ መንገድ ፈልሰው የሚሄዱት የኛ ዜጎቻችንን በተመለከተ ቀጣይ ሊያስተምረን የሚችሉ አቅጣጫ ነው። አሁን በተለያየ መንገድ በተዘዋዋሪም ይሁን በቀጥታም ይሁን ልንከብርበት የምንፈልጋቸውን አቅጣጫዎችን በተመለከተ ዜጎች ግን በመሃል እየተጎዱ እንዳለና ለነዚህ ህገወጥ ፈልሶ ለሚሄዱ ዜጎችም መንግስት ጥብቅና ሆኖ እንዳይቆም እነዚህን ችግሮችን ነው የሚፈጥረው። ያም ሆኖ ግን ዜጎቻችን በህገወጥ ፈልሶ የሄዱትም ይሁን በህጋዊ መንገድ የሄዱትም ይሁን መንግስት ግን ከነሱ ኋላ በመቆም አሁን የኢትዮጵያ ዜጋ ወይም ኢትዮጵያውያኖችን በሙሉ አስመርሮ ያለውን ነገር
ቀጣይ እርምጃውን በተመሳሳይ ጥሩ ልንሰማ በምንችልበት መልኩና ተጠያቂነቱንም በተመለከተ በዛችው ልክ መውሰድ የሚገባው አካል መኖር አለበት ብዬ ነው የማስበውና እኔ ይሄንን ነው ሐሳቤን ለመግለጽ የፈለኩት። አመሰግናለሁ። የመጨረሻ ዶክተር ተከበሩ ዶክተር አዳነው ቅርታ ዶክተር ቴድሮስ ማለት ነው ሁሉ ጊዜ ዶክተር አዳነውም ስላል እሺ የተከበሩ አፈ ጉባኤ ማስተካከል የማያስፈልግም ነበር ምክንያቱም ከውጭ ሀገር ዜጎች ጋር ስለምውል እሱን ዶክተር አዳነውም ሲሉኝ ነው የሚሆነው ስለዚህ ለምጄዋለሁ ምክር ቤታችን በዚህ ጉዳይ ላይ መወያየቱ በጣም ወቅታዊ ነው እኔም እንደ ሌሎች የተከበሩ የምክር ቤቱ አባላት ከኔ በፊት የተናገሩት የውሳኔ ሐሳቡን እደግፋለሁ ይሄ የሁላችንም ሐዘን ነው በመንግስት በኩልም የሚቻለውን ሁሉ እርምጃ ለመውሰድ ዝግጁ መሆኑን ሁላችንም የምናውቀው ነው እንደሚታወቀው ኢትዮጵያ የሽብርተኝነት ገፈት ቀማሽ ነች ታቃላችሁ የዛሬ 20 አመት ከዛም ቀጥሎ የተወሰኑ አመታት አዲስ አበባ ውስጥ የሽብር ጥቃት ይፈጸም ነበር እዚሁ አዲስ አበባ መሃል ሆቴሎችን የሚያጋዩ ሽብርተኞች ነበሩ ያሁኑ የአልሸባብ አባት የሆነው የአልኢትሃድ አልኢስላሚያን ጥቃት ሁሉም የሚያስታውሰው ነው ያኔ ያ ጥቃት ሲደርስ ኢትዮጵያ ይሄ ነገር ወዴት እንደሚያመራ ትገነዘብ ስለነበር ለሁሉም ዓለም ለማስረዳት ጥረት አድርጋለች እንዲያውም ያኔ ብዙም የሚሰማ አልነበረም አሁን ግን ሽብርተኝነት ብዙ አገሮችን ያንኳኳ ሲመጣ ዓለም ባጽኖት የሚከታተለው ጉዳይ ሆኗል ያልተነካ አካባቢም አለ ብሎ ማሰብ አይቻልም ስለዚህ ሽብርተኝነትን መዋጋት ከጀመርን ቆይተናል ይሄን አጠናክሮ መቀጠል ነው ለኛ አዲስ ነገር አይሆንም ሌላ የነዚህ ሰዎች ዓላማ እንደሚታወቀው በእስልምናና በክርስቲያና ሃይማኖት ተከታዮች መካከል ልዩነት ለመፍጠር ነው ይሄን ጥቃት የፈጸሙት እንጂ እነዚህ ንጹሃን ዜጎች ምንም ኃጢያት የሌላቸው ምንም የፈጠሩት ወይ ደግሞ የፈጸሙት ወንጀል የሌላቸውን ማረድ ሌላ ነገር አይኖረውም እናገኛለን ብለው ያሰቡት ጥቅም ክርስቲያኑንና ሙስሊሙን ለመለያየት ነው እንግዲህ ለዚህ ደግሞ መልሱ ይሄን ዓላማ ለመታገል ሙስሊሙም ክርስቲያኑም አንድነቱን ጠብቆ በጥብቅ ሊታገላቸው እንደሚገባ ነው የኛ ባህል ለዚህ የተመቸም ነው እንደሚታወቀው ክርስቲያኑ ሙስሊሙን ያግዛል መስጊድ መስራት ሙስሊሙም ክርስቲያኑን ያግዛል ቤተክርስቲያን መገንባት ላይ አብሮ ተሳስቦ የኖረ ህዝብ ነው ይሄ በእኛ መካከል ልዩነት ይፈጥራል የሚል እምነት የለኝም ፍላጎታቸውና ዓላማቸው ግን ይሄ መሆኑን ተረድቶ ለዚህም በአንድነት መቆም ሁላችንም እንድናወግዘውና ከዚህ በፊት እንደነበረው በጥብቅ እንድንታገለው ያስፈልጋል ይሄ ለኛ አዲስ ስላልሆነ ይሄንኑ ማድረግ የሚከብደን አይሆንም ውስጣችን ያለ ነገር የራሳችን ባህል ለዘመናት እናደርገው የቆየን ስለሆነ ስለዚህ አሁንም ተባብረን ክርስቲያን እስላም ሳንል በጋራ መስራት አለብን እነዚህ ሰዎች እስልምናን የሚወክሉ ሰዎች አይደሉም እኔም ማቀው ከልጅነትም በጣም የተለያዩ ሃይማኖቶች ያሉበት ሰፈር ስለሆነ ያደግኩት እስልምና ሰላም እንጂ ሌላ እንደሆነ አላውቅም
እነዚህ ሰዎች ግን እስላሞች ናቸው ብሎ ማሰብም ያስቸግራል። ያን ይወክላሉ ብዬ እኔ አላስብም። ሁላችንም የምናውቀው ነው። ስለዚህ ሃይማኖት ለመጠቀሚያ ካልሆነ በስተቀር የራሳቸውን አጀንዳ ማስፈጸሚያ ለመጠቀም ካልሆነ በስተቀር እስልምናን ይወክላሉ ብሎ ማመን አይቻልም። ስለዚህ ከሁላችንም ቢሆን በአንድነት ልንታገላቸው ይገባል የሚል እምነት አለኝ። ሌላ ላነሳው ፈልገው ጉዳይ በዚህ ቀን እነዚህ በግፍ የተጨፈጨፉ ወንድሞቻችን፣ ልጆቻችን፣ ቤተሰቦቻቸው እንዲጽናኑ ማድረግ ያስፈልጋል። ልናስባቸው ይገባል፣ ልንደግፋቸውም ይገባል። በተለያየ መልኩ መደገፍ አለብን። ሊስታዘናቸው መካፈሉ አንዱ ሆኖ ልንደግፋቸውም ይገባል የሚል እምነት አለኝ። ይሄ ተከበረው ምክር ቤትም ይሄን እንዲያስብበት ጠይቃለሁ። ሌላ ለወጣቶቻችን በአገራችን መበልጸግ ይችላሉ። አሁን በቅርብ የብሔራዊ ቲያትር ያጠኑት ጥናት አለ። በህገ ወጥ መንገድ ወደ ሌላ ሀገር የሚጓዙ ወገኖቻችን፣ ዜጎቻችን፣ ልጆቻችን ቢያንስ ከ60 እስከ 80 ሺህ ብር እየከፈሉ ነው። ቅድም በአንድ የተከበሩ የምክር ቤት አባል እንደተባለው በገንዘባቸው ነው እዚህ ችግር ውስጥ እየገቡ ያሉት፣ በደላሎች ነው እዚህ ችግር ውስጥ እየገቡ ያሉት። ስለዚህ አገራችን እያደገች ነው። እዚህ ሰርቶ መበልጸግ ይቻላል። ስለዚህ ወደዚህ አደጋ ውስጥ ከመግባት ይልቅ አገራችን የፈጠረችው እድልን ተጠቅሞ እዚሁ አገራችንን እያለማን መኖሩ ነው የሚመረጠው። ሌላ ከዚህ በተጨማሪ በደላሎች ዙሪያ የምንለው ነገር ቢኖር እስካሁን የተደረገው ጥናት የሚያሳየው በአገር ውስጥም ይሁን በውጭ ሀገር የሚሳተፉ ደላሎች በርካታ ኢትዮጵያውያን ናቸው። ራሳቸው የራሳችን ዜጎች ወንድሞቻቸውን እህቶቻቸውን እዚህ ችግር ውስጥ እንዲወድቁ ትላንትም እንዳየነው እንዲታረዱ በዚህ ጉዳይ ላይ መሳተፋቸውን ሊረዱት የሚገባ ይመስለኛል። እንግዲህ ወንድሞቻቸው እህቶቻቸው እንደዚህ አይነት ችግር ውስጥ ሲገቡ ለነሱ የሚጠቅማቸው ነገር አለ ብዬ አላምንም። በሌላ ስራ መሰማራት ይችላሉ። ሰው ታርዶ ወይ ሰው ጠፍቶ ሰው ባህር በልቶት የሚያገኙት ጥቅም ካለ ምን ጥቅም ሊሆን ይችላል? ከዚህ በፊት እንደዚሁ በተፈጠረ ችግር ለደላሎች የሚያስተላልፍኩት መልእክት ነበር። አሁንስ ተሰማችሁ ወይ? ምክንያቱም ያኔ በተለይ ደግሞ በሴቶች እህቶቻችን ላይ የተፈጸመ ብዙ ግፍ ስለነበር፣ አሁን ደግሞ ይሄው ልጆቻችን ወንድሞቻችን ሲታረዱ አይተናል። አሁንስ ተሰማን ወይ? አይበቃም ወይ? ለምን በወንድሞቻችን ልጆቻችን እህቶቻችን ደም መኖር እንፈልጋለን? እኔ እርግጠኛ ሆኜ ነው እየተናገርኩ ያለሁት። ሊቢያ ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ሱዳን ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ኬንያ ውስጥ አሉ፣ ሌላም አሉ። የራሳችን ችግር ነው። ስለዚህ እነዚህ የተሳሳቱ ወገኖች የተሳሳቱም ቢሆኑ እንግዲህ ወገኖች ናቸው። ከዚህ ወደ ግፍ እያስገባ ያለው ስራ ቢታቀቡ፣ ሌላ ስራ ቢሰሩ፣ ቢሰማቸው ጥሩ ነው ለማለት እወዳለሁ። በመጨረሻም ማስተላለፈው መልእክት ቢኖር እንግዲህ በሊቢያም በደቡብ አፍሪካም እንደዚሁ ወደ ሀገራችሁ መመለስ ለምትፈልጉ መንግስት ዝግጁ ስለሆነ ከአቅራቢያ ኤምባሲ ጋር በመነጋገር ወይም ከዚህ በፊት በሚዲያ በኢትዮጵያ ቴሌቪዥንም በሌላም በተላለፉ ስልክ ቁጥሮች በመደወል እንድትመዘገቡና መንግስት ሙሉ ወጪ ሸፍኖ ወደ ሀገራችሁ ለማስመለስ ዝግጁ እንደሆነ
ይሄን አጋጣሚ ይሄን መልእክት ለማስተላለፍ ለመጠቀም ፈልጌ ነው። በመጨረሻ እነዚህ ግፍ ለደረሰባቸው ቤተሰቦች፣ አባቶች፣ እናቶች፣ እህቶች መጽናናትን እንደዚሁ በምክር ቤቱ ስም እመኛለሁ። አመሰግናለሁ። አመሰግናለሁ። የተለየ ካለ የተለየ ተጨማሪ የተለየ ነው ያልኩት። የተለየ ካሌለ የሶስት ሰንደቅ ዓላማ ዝቅ ብሎ ለሶስት ቀን ማለትም 14 15 16 የሀዘን ቀን ሆኖ እንዲታወጅ የውሳኔ ሐሳብ ቁጥር 6 2007 ሆኖ እንዲጸድቅ የምትደግፉ በእጃችሁ አሳዩ። አመሰግናለሁ። የምትቃወሙ ድምጽ የማሰጡ የለም። ስለዚህ ሚያዝያ 14 15 እና 16 የሀዘን ቀን ሆኖ እንዲውል የውሳኔ ቁጥር ሐሳብ ቁጥር 6 2007 ሆኖ በሙሉ ድምጽ ጸድቋል። ወደሚቀጥሉት መደበኛ ስብሰባዎቻችን እንቀጥላለን።